የቦርከና ክፍለ ከተማ ገቢዎች ጽሕፈት ቤት ከአጋርና ባለድርሻ አካላት ጋር የተቋሙን የ9 ወር ተግባራት እቅድ አፈጻጸም ገመገመ። ሚያዝያ 8 2017 የቦርከና ክፍለ ከተማ ገቢዎች ጽሕፈት ቤት ከአጋርና ባለድርሻ አካላት እንዲሁም ከጠቅላላ ሰራተኛው ጋር በሶስተኛ ሩብ ዓመት በተቋሙ የተከናወኑ ተግባራትን እቅድ አፈጻጸምን ገመገመ። በዕለቱ በተቋሙ በኩል የነበሩ ጠንካራ አሰራሮችና የታዩ ክፍተቶች ተለይተው በተቋሙ ኃላፊ አቶ አህመድ መሐመድ አማካኝነት ሪፖርትም ቀርቧል። በመሆኑም በአጋርና ባለድርሻ አካላት በኩል መከናወን ስለሚገባቸው የከተማ አገልግሎት ገቢ አሰባሰብ ተግባራት ዙሪያ ሚናን የለየ ሪፖርት የአፈጻጸም ድርሻ በዝርዝርም ቀርቧል። በዚህም ከከተማ አገልግሎት ገቢ አንጻር 34 ሚሊዮን ብር ለመሰብሰብ ታቅዶ 20 ሚሊዮን 473 ሺህ ብር በመሰብሰብ የዕቅዱን 58 በመቶ መሰብሰብ መቻሉን ተገልጿል። በመደበኛ ገቢ ጋር በተያያዘ በተለይ ከግል ተቀጣሪዎች የስራ ግብር 14 ሚሊዮን ብር ለመሰብሰብ ታቅዶ 11 ሚሊዮን ብር በመሰብሰብ ዕቅዱን 76 በመቶ ማሳካትም ተችሏል። በጥቅሉ እስከ ሶስተኛ ሩብ ዓመት ድረስ ከመደበኛ ገቢ 52 ሚሊዮን 251602 ብር ለመሰብሰብ ታቅዶ 38 ሚሊዮን 967736 ብር በመሰብሰብ የዕቅዱን 74.54 በመቶ መሰብሰብም ተችሏል። ከሪፎርሙ አፈጻጸም አኳያም ተቋሙ 80% በማስመዝገብ በከፍተኛ ደረጃ ላይ እንደሚገኝ በሪፖርቱም ተገልጿል። ከዚህ በተጨማሪ በቀረበው ሪፖርት መሰረት እንዲሁም በቀጣይ ርብርብ በሚገባቸው ጉዳዮች ዙሪያ ለተነሱ ሀሳብና አስተያየቶች ዙሪያ ማብራሪያና ምላሽ ቀርቦ በመግባባት ላይም ተደርሷል።